ወዳጆች ሰው ይረሳል፣ እግዚአብሔር ግን አይረሳም። በትንሿ አንደበታችሁ በትንሿ ልባችሁ ገና በወጣትነት እድሜያችሁ እጃችሁን አንስታችሁ ከጉልበታችሁ ተንበርክካችሁ አገልግሏችሁ ስታበቁ የሆነ ታይም ላይ መታችሁ ስትደክሙ ድንጋይ አንስቶ በእናንተ ላይ የሚፈርድና የሚያስፈርድ አምላክ አይደለም። የረሳችሁትን የሚያስታውስ እንደገና አምላክ። ብዙ የረሳችሁት ነገር እንዳለ አስባለሁ። ብዙ የረሳችሁት እኔ ብዙ ነገር ረስቻለሁ። ይገርማችኋል። እድሜ ሲቆጠር ጊዜ ሲሄድ ዘመን ሲያልፍ ዘመን ሲተካ ብዙ ነገር ረስቻለሁ። እንደዚህና እንደዛ በህይወት እሰራለሁ ያለኝ ጌታ ከተመረኩ በኋላ አይደለም፣ ከተማርኩ በኋላ ካገባው በኋላ ልጅ ከወለድኩ በኋላ እንደዚህና እንደዛ በህይወት አደርጋለሁ ብሎ ሲለኝ ያለኝን ነገር ያለኝ አሁን ያለኝ ነገር ሲኖረኝ ያልኩ ነገር ይሳካል ብሎ አምኗል። ምንም በሌለበት በደረቅ ምድር ራሱን ተማምኖ ነው ስለኔ ነገረኝ። ስለ ራሳችሁ ለነግራችሁ ላስታውሳችሁ ፈልጋለሁ። አንተ ተራ ሰው እንዳልሆነ ለነግርህ አላውቅም። ይሄ መልእክቴ በዩቲዩብ በኩል ይሁን በቴሌቪዥን በኩል አንድ የሆነ ጃይንት የሆነ ፕሪቸር ጃይንት የሆነ ቲቸር በብዙ የህይወት ውጣ ውረድ ተቀጥቅጦ ጥግ የተቀመጠ እሱ ጋር ይድረስ አይድረስ አላውቅም። ግን አንድ ነገር እነግርሃለሁ። በደም ኪዳን የተወደድክ በውድ ዋጋ የተገዛ አንተ እግዚአብሔር ሌላ ትርፍ ልጅ የለውም። አንተ ነው ያለው። አንተን የሚመስል ሌላ ትርፍ ልጅ የለውም። አንተ ጭማሪ ብትሆን ኖሮ ሌላ ሰው አይፈጠርም ነበር። ይገርምሃል። አንተ የተፈጠርከው ጭማሪ ስላልሆንክ ነው። እውነቴ ነው። አትፈጠርም ነበር አንተ ጭማሪ ትርፍ ብትሆን ኖሮ። እነግርሃለሁ ለእግዚአብሔር ውድ ልጁ ነህ። ውድ ልጁ ነህ። ነግራ እግዚአብሔር ምስክር ውድ ልጁ ነህ። አሁንም በአንተ ላይ ያለው ፕሮግራም ይቀጥላል ይላል ጌታ።